ሰላም ጤና ይስጥልን የዩቲዩብ ቤተሰቦቻችን በእስራኤል በአሜሪካና በኢራን መካከል እየተካሄደ ባለው ጦርነት ሰበር መረጃዎች ወጥተዋል። ይሄን የዩቲዩብ ቻናል ሰብስክራይብ አድርጋችሁ እንድታልፉ በማሳሰብ ወደ ዝርዝር መረጃው እናልፋለን። የኢራን ፓርላማ አፈጉባኤ በቀጠናው ሀገራት ላይ የዛቻ መልእክት አስተላለፉ። የኢራን ፓርላማ አፈጉባኤ መሐመድ ባጋር ጋሊባፍ በኤክስ ማህበራዊ ትስስር ገጽ ላይ ባወጡት መግለጫ አንዳንድ መረጃዎች እንደሚያሳዩት የኢራን ጠላቶች የቀጠናውን ሀገራት ድጋፍ በመጠቀም የኢራን ደሴቶችን ለመቆጣጠር እየተዘጋጁ ነው ብሏል። የአፈጉባኤው መግለጫ አክሎም የጠላቶቻችን እንቅስቃሴ ሁሉ በጦር ኃይላችን በጥብቅ ክትትል ስር ነው። ድንበር የሚያልፉ ከሆነ ግን በዚያች ሀገራት ላይ የሚገኙ ሁሉም ወሳኝ መሰረተ ልማቶችን ያለምንም ገደብ ቀጣይነት ያለው ጥቃት ኢላማ ይሆናሉ ሲሉ አስጠንቅቀዋል። ይሄ መግለጫ የትኛውን ሀገር ወይም የትኛውን ደሴት እንደሚመለከት ግን በግልጽ አልጠቀሱም። በሌላ በኩል የዶናልድ ትራምፕ አስተዳደር መሐመድ ባጋር ጋሊባፍን ወደፊት ኢራን ሊመሩ የሚችሉ የአሜሪካ ተባባሪ ባለስልጣን አድርገው እንደሚመለከቷቸው የሚጠቁሙ ያልተረጋገጡ መረጃዎች መኖራቸውን ዘገባው ጠቅሷል። የኢራን ዋና ከተማ የሆነችው የቴህራን ከንቲባ አሜሪካና እስራኤል በከተማዋ ላይ የቦምብ ጥቃት መፈጸም ከጀመሩ ወዲህ 2000 ቤተሰቦች ከመኖሪያ ቤታቸው መፈናቀላቸውን አስታውቀዋል። የከተማዋ ከንቲባ አሊሬዛ ዛካኒ በፋርስኛ ባወጡት መግለጫ ጥቃቶቹ ንጹሐን የቴህራን ነዋሪዎች ላይ ያነጣጠሩ ናቸው ሲሉ ወቅሰዋል። ከንቲባው አክለውም በአየር ጥቃት የሴቶች የህፃናትና አረጋውያን መኖሪያ ቤቶች ሙሉ በሙሉ መውደማቸውን ገልጸዋል። በዛሬው ዕለት ዋይት ሀውስ ከኢራን ጋር ስላለው ድርድርና ስለ ነዳጅ ዋጋ ጭማሪ መግለጫ ሰጥቷል። የዋይት ሀውስ ፕሬስ ሴክሬታሪ የሆኑት ካሮሊን ሊቪት በዛሬው ዕለት በሰጡት መደበኛ መግለጫ ከአሜሪካና ከኢራን ዲፕሎማሲያዊ ግንኙነት እንዲሁም ከሀገር ውስጥ የኢኮኖሚ ሁኔታዎች ጋር በተያያዘ ዋና ዋና ነጥቦችን አንስተዋል። ምንም እንኳ ቴህራን የአሜሪካን የሰላም እቅድ ውድቅ ማድረጓን በይፋ ባታሳውቅም ፕሬዚዳንት ትራምፕ አሁንም ቢሆን ከኢራን ጋር ፍሬያማ ውይይቶችን እያደረጉ መሆኑን ሌቪት ገልጸዋል። በተጨማሪም በማህበራዊ ሚዲያ ላይ በስፋት እየተሰራጨ ስላለው ባለ 15 ነጥብ የሰላም እቅድ ማብራሪያ የሰጡት ቃል አቀባይዋ እቅዱ ግምታዊ ቢሆንም እውነትነት ያላቸው ነጥቦችን የያዘ መሆኑን አረጋግጠዋል። ሆኖም ግን ስለ ድርድሩ ዝርዝር ሁኔታ ከመናገር ተቆጥበዋል። በአሜሪካ ውስጥ የነዳጅ ዋጋ መናር የዜጎችን ዋነኛ ቅሬታ ሆኖ ቀጥሏል። ቃል አቀባይዋ በዚህ ዙሪያ ሲናገሩ ፕሬዚዳንቱ በጦርነቱ ሳቢያ የሚከሰተውን የዋጋ ጭማሪ ለመግታት ዋጋውን በሚችሉት መጠን ዝቅተኛ ለማድረግ ጥረት እያደረጉ መሆኑን ገልጸዋል። አሜሪካ እግረኛ ወታደሮቿ ወደ ኢራን ምድር ልታዘም ትችላለች በሚል ለቀረበላቸው ጥያቄ ዴቪድ ቀጥተኛ ምላሽ ከመስጠት ተቆጥበዋል። ሆኖም እንደዚህ ያለ እርምጃ አስፈላጊ ሆኖ ከተገኘ ከአሜሪካ ኮንግረስ መደበኛ ፍቃድ መጠየቅ እንደሚያስፈልግ ግን በግልጽ አስታውቀዋል። ጦርነቱ መቼ ያበቃል ለሚለው ተደጋጋሚ ጥያቄ ዋይት ሀውስ ቀደም ሲል የነበረውን አቋም በድጋሚ አንጸባርቋል። እንደ ቃል አቀባይዋ ገለጻ ኦፕሬሽኑ በጣም የተሳካ ከመሆኑ በላይ አሁን ላይ ካለው አፈጻጸም አንጻር አስተዳደሩ ከታቀደለት ጊዜ ቀድሞ እየተንቀሳቀሰ መሆኑን ገልጸዋል። በጋዜጣዊ መግለጫ ወቅት የቢቢሲ የዋይት ሀውስ ዘጋቢ ፕሬዚዳንት ትራምፕ አሁንም አሜሪካ የኢራን አዲስ መሪ በህብረት ረገድ ሚና ሊኖራት ይችላሉ ብለው ያምናሉ የሚል ጥያቄ አቅርቦላቸዋል። ሌቪት በሰጡት ምላሽ ፕሬዚዳንቱ አሜሪካ በኢራን መንግስት ውስጥ ተመራጭ የሆነ አብሮ ለመስራት ፈቃደኛ የሆነና ሞት ለአሜሪካ የሚለውን መፈክር የሚያቆም መሪ እንዲኖር እንደሚፈልጉ ጥርጥር የለውም፣ ይህም የሚበረታታ ነው የሚል መልስ መልሰዋል። ሌላኛው ጋዜጠኛ ትራምፕ ሰሞኑን በኢራን ውስጥ የመንግስት ለውጥ ተገኝቷል በማለት ስለሰጡት አስተያየት ጥያቄ ሰንዝረዋል። ሌቪትም ለጥያቄው በጥያቄ ምላሽ ሰጥተዋል። አልተገኘም እንዴ? መላው አመራር አካል ተገድሏል። እንዲሁም ማንም ሰው ይህ ስለተባለው አዲሱ መሪ በይፋ ያየውም ሆነ የሰማው ነገር የለም። ታዲያ ይህ የመንግስት ለውጥ መኖሩን አያሳይም ሲሉ ተከራክረዋል። አክለውም በመሪዎች ላይ ለውጥ መጥቷል፣ ፕሬዚዳንቱ ያሉት ይህንኑ ነው፣ እሳቸው ትክክል መሆናቸውን ስላረጋግጣችሁልን እናመሰግናለን በማለት ምላሻቸውን ደምድመዋል። በዘገባው መሰረት የቀድሞ ከፍተኛ መሪ አያቶላህ አሊ ካሚኒ በአሜሪካና እስራኤል ጥቃት መገደላቸው ተከትሎ የኢራን የባለሙያዎች ምክር ቤት በዚህ ወር መጀመሪያ ላይ ሞጅታባ ካሚኒን አዲሱ የሀገሪቱ ከፍተኛ መሪ አድርጎ መሾሙ ይታወሳል። በጋዜጣዊ መግለጫ ወቅት የዋይት ሀውስ ቃል አቀባዩ አሜሪካ ጦርነቱን ለማቆም ለኢራን አቅርባለች ስለተባለው ባለ 15 ነጥብ እቅድ ተጨማሪ ጥያቄዎች ቀርቦላቸዋል። በተለይም በቅዱ ስለተካተቱ የኒውክሌር ፍላጎቶችና ስለ ሆርሙዝ ባህረ ሰላጤ ደህንነት የወጡ መረጃዎች ትክክለኛነትን እንዲያረጋግጡ ተጠይቀዋል። ሌቪት በሰጡት ምላሽ ከአሜሪካ ፕሬዚዳንት የሰማችሁት ከሆነ ግልጽ ነው፣ እውነት ነው በማለት የጦርነቱ ዓላማዎች ከዚህ ቀደም በተደጋጋሚ በዚህ መድረክ መገለጻቸውን አስታውሰዋል። ሆኖም ስማቸው ካልተጠቀሰ ምንጮች የሚወጡ መረጃዎች ከመቀበል እንዲቆጠቡ በማሳሰብ ስለ ሰላም እቅዱ ዝርዝር ሁኔታ ከመናገር በድጋሚ ተቆጥበዋል። ፕሬዚዳንት ትራምፕ ቀደም ሲል ኢራን የኒውክሌር መሳሪያ ሊኖራት አይገባም ከሚለው ጠንከር ያለ አቋም ወጣ ብለው አሁን ላይ በኒውክሌር ማበልጸግ ሂደት ላይ ጥብቅ ቁጥጥር ሊደረግ ይገባል ወደሚል ለስለስ ያለ አቋም ተሻግረዋል በሚል ለቀረበላቸው ትችት ምላሽም ሰጥተዋል። ዴቪድ ሲመልሱም ፕሬዚዳንቱ ከኢራን መንግስት ምን እንደሚፈልጉ ግልጽ የሆነ አቋም አላቸው በማለት የአስተዳደሩን ጽናት ለማሳየት ሞክረዋል። በመግለጫው ማጠቃለያ ላይ ጋዜጠኞች አሜሪካ እስራኤል በሊባኖስ ለምታካሄደው ጥቃት ድጋፍ እያደረገች ስለመሆኑና
በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች በመፈናቀላቸው ፕሬዝዳንቱ ያላቸውን ስጋት ጠይቀዋል። ዴቪድ ስለ አሜሪካ ወታደራዊ ድጋፍ አስተያየት ከመስጠት ቢቆጠቡም ፕሬዝዳንቱ በዜጎች መፈናቀል በእርግጥ ያዝናሉ ብለዋል። አክለውም ፕሬዝዳንቱ የኢራንና እንደ ሂዝቦላ ያሉ የጥፋት ተላላኪዎቿን ስጋት ለማስወገድ የሚፈልጉት እነዚህ አካላት ለረጅም ጊዜ ሊባኖስን ሲያሸብሩ በመቆየታቸው ነው ሲሉ አስረድተዋል። በጋዜጣዊ መግለጫ ማጠቃለያ ላይ የነዳጅ ምርት በሆርሙዝ ባህረ ሰላጤ በኩል በነፃነት የሚንቀሳቀስበትን ጊዜ በተመለከተ የጊዜ ሰሌዳ እንዲቀመጥ ተጠይቋል። ሌቪት እንደገለጹት የተቆረጠ የጊዜ ገደብ ባይኖርም የትራምፕ አስተዳደር ባህረ ሰላጤው በሚቻለው ፍጥነት እንዲከፈት በትጋት እየሰራ መሆኑን ገልጸዋል። የአሜሪካ መንግስት ከዓለም አቀፉ የኤነርጂ ኤጀንሲ ጋር በመተባበር ተጨማሪ 400 ሚሊዮን በርሜል ነዳጅ ለገበያ እንዲቀርብ ቅንጅታዊ ስራዎችን እያከናወነ መሆኑን አስታውቋል። ዛሬውኑ የአሜሪካ የአካባቢ ጥበቃ ኤጀንሲ አስተዳደር ሊ ዘልዲን በሀገር አቀፍ ደረጃ ተጨማሪ የነዳጅ አቅርቦት አማራጮችን ለማመቻቸት የሚያስችል ጊዜያዊ የነዳጅ አቅርቦት ፈቃድ ይፋ ማድረጋቸውን ሌቪት ጠቁመዋል። ቃል አቀባይዋ ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በቤጂንግ የሚያደርጉት ስብሰባ በግንቦት 14 እና 15 እንደሚካሄድ በይፋ አስታውቀዋል። ፕሬዝዳንቱ ወደ ቻይና ከማምራታቸው በፊት በኢራን ያለው ጦርነት ይረግባል ወይ ተብሎ ለቀረበላቸው ጥያቄ ሌቪት ሲመልሱ ሁልጊዜም ቢሆን ግምታችን ከ4 እስከ 6 ሳምንታት እንደሚፈጅ ነው። ስለዚህ እናንተ ራሳችሁ ቀኑን ማስላት ትችላላችሁ በማለት ጦርነቱ በቅርቡ ሊያበቃ እንደሚችል ፍንጭ ሰጥተዋል። በአሜሪካና በኢራን መካከል በፓኪስታን የፊት ለፊት ንግግር ሊያደርጉ ይችላሉ ስለሚባለው ወሬ የተጠየቁት ቃል አቀባይዋ ከዋይት ሀውስ ይፋዊ መግለጫ እስካልወጣ ድረስ በማንኛውም ግምታዊ መረጃ ላይ አስተያየት መስጠት አልችልም በማለት ጉዳዩን አላረጋገጡም። በዛሬው ዕለት በነበረው የዋይት ሀውስ መግለጫ ስለ ድርድርም ሆነ ከማን ጋር እየተደረገ ስላለው ንግግር በቂ መረጃ ማግኘት አልተቻለም። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአሜሪካና የእስራኤል ጥምር ጥቃቶች የአገሪቱን የቀድሞ አመራሮች ደረጃ በደረጃ ካስወገዱ በኋላ አሜሪካ ከኢራን መንግስት ውስጥ ካሉ ትክክለኛ ሰዎች ጋር እየተነጋገረች እንደሆነ በተደጋጋሚ ሲናገሩ ቆይተዋል። ይሁን እንጂ እነዚህ ትክክለኛ ሰዎች ተብሎ የተጠቀሱት የሀገሪቱ አዲስ ጠቅላይ ሚኒስትር መጂ ሞጅታባ ካሚኒ ወይስ በኢስላማዊ አብዮት ዘበኛ ኃይል ውስጥ የቀሩት ከፍተኛ ባለስልጣን ያካተተ ስለመሆኑ እስካሁን በግልጽ የተባለ ነገር የለም። ፕሬዝዳንት ትራምፕ በበኩላቸው በዚህ ሳምንት በሰጡት አስተያየት በኢራን ከፍተኛ ባለስልጣናት መካከል እየተደረገ ያለው ንግግር ራሱ የአገዛዝ ለውጥ መሆኑን አጥብቀው ተናግረዋል። ማክሰኞ ለጋዜጠኞች በሰጡት መግለጫ ይህ አገዛዝ ለውጥ ነው፣ ምክንያቱም አሁን ያሉ መሪዎች እኛ ከጀመርነው ጊዜ የተለዩ ናቸው ብለዋል። ግጭቱ ገና ሲጀመር ዶናልድ ትራምፕ አሜሪካ የኢራንን መሪ በመምረጥ ረገድ ሚና ሊኖራት እንደሚገባ መግለጻቸው ይታወሳል። የመካከለኛው ምስራቅ ሀገራት ግልጽ የሆነውን የኢራን ትንኮሳ የሚያወግዝ የጋራ መግለጫ አወጡ። የተባበሩት አረብ ኤሚሬትስ፣ ኩዌት፣ ባህሬን፣ ሳውዲ አረቢያ፣ ኳታርና ዮርዳኖስ ግልጽ የሆነውን የኢራን ትንኮሳ በጽኑ እንደሚያወግዙ ገልጸዋል። ሀገራቱ ድርጊቱን የሉዓላዊነት አስከፊ ጥሰት ሲሉ ጠርተውታል። በጦርነቱ ወቅት ኢራን በመካከለኛው ምስራቅ በሚገኙ ሀገራት ውስጥ ያሉ የአሜሪካ ይዞታዎችን ኢላማ ያደረጉ ጥቃቶችን ስትፈጽም የቆየች ሲሆን ከነዚህ መካከል አንዳንዶቹ ይህንን የጋራ መግለጫ ያወጡ ሀገራት ይገኙበታል። መግለጫው በተጨማሪ ከኢራቅ ሪፑብሊክ በመነሳት በኢራን የሚደገፉ የታጠቁ ቡድኖችን በተለያዩ የክልሉ ሀገራት ላይ የሚሰነዝረውን ጥቃት ኮንነዋል። ሀገራቱ የኢራቅ መንግስት ከግዛቱ የሚነሱን ጥቃቶች ለማስቆም አስፈላጊውን እርምጃ እንዲወስድም ጥሪ አቅርበዋል። ክቡራን የዩቲዩብ ቤተሰቦቻችን ዕለታዊ ዜና ይህን ይመስል ነበረ። በቀጣይ እስከምንገናኝ መልካም ጊዜ